የእግዚአብሔር ሰላምና ጸጋ ይብዛላችሁ። ፓስተር ጸና ብራሳ ኢንሳ ይባላለሁ። ዛሬ ከእናንተ ጋር ልካፈል ይዤ የቀረብኩት ቅዱሱ የእግዚአብሔር ቃል በማቴዎስ ወንጌል ምዕራፍ 4 ቁጥር 1 እስከ 11 ድረስ ያለው ነው። ግን ቁጥር 2 እስከ 4 ድረስ ያለውን ብቻ አነባለሁ ከሰዓታችን ጋር ለመሄድ። ቁጥር 2፣ 3 እና 4ን አነባለሁ። እንዲህ ይላል። 40 ቀንና 40 ሌሊት ከጾመ በኋላ ኢየሱስ ክርስቶስ 40 ቀንና 40 ሌሊት ከጾመ በኋላ ፈታኙም ቀርቦ እንዲህ አለው፣ የእግዚአብሔር ልጅ ከሆንክ ከዚህ ድንጋዮች እንጀራ እንዲሆኑ እዘዝ አለው። እርሱ ግን መልሶ እንዲህ አለ፣ ሰው በእግዚአብሔር አፍ ከሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል አለው። ይህ ቅዱስ የእግዚአብሔር ቃል ነው። ከማቴዎስ ወንጌል ምዕራፍ 4 ቁጥር 2 እና 3 እና 4ን ያነበብኩት። ኢየሱስ ክርስቶስ 40 ቀንና 40 ሌሊት እንደ ጾመ ይናገራል ይመስለኛል። ደረቅ ጾም የሚባለው ነው። ከፈሳሽ ከውሃና ከእንጀራ ተለይቶ ሰው ምንም ሳይቀምስ በሚሆንበት ጊዜ ጌታ ኢየሱስ ክርስቶስ እንደዚህ አይነት ጾም ነው የጾመው። ጾም ትእዛዝ አይደለም ብሎ ነው የሚሉት መጽሐፍ ቅዱስ አስተማሪዎች። ትእዛዝ አይደለም ይላሉ። ግን ጌታችን ኢየሱስ ክርስቶስ በማቴዎስ 6:16 ስለ ጾም በምናገርበት ጊዜ እናንተ ግን በምትጾሙበት ጊዜ አለ እንጂ ስትጾሙ አለ እንጂ ከጾማችሁ አላለም። ዌን ዩ ፋስት አለ እንጂ ኢፍ ዩ ፋስት አላለም። ኢፍ አይደለም። ስለዚህ ጌታችን ኢየሱስ ክርስቶስ የእሱ ደቀ መዛሙርት እንዲጾሙ ይጠብቅባቸው እንደነበረ ጾም እንዲጾሙ ከነሱ ኤክስፔክት ያደርግ ነበር። ጂሰስ ኤክስፔክትድ ሂዝ ዲሳይፕልስ ቱ ፋስት። መጾም ነበረባቸው። ጾም ጸሎታችንን ኢንቴንሲፋይ የምናደርግበት መንገድ ነው። የበለጠ ወደ እግዚአብሔር የሚያቀርብን ነገር ነው ጾም ማለት ነው። አንዳንድ ሁኔታዎችን የበለጠ ኮንሰርን ሆነ ወደ እግዚአብሔር ፊት ለማቅረብ እንጾማለን። ጾም በሀገራችን የታወቀ ነው። ሰዎች ለተወሰኑ ቀናት ምሽግ ይገባሉ ጀስት ለመጾም። በጣም የተቀደሰ ተግባር ነው። ከእግዚአብሔር ከፈጣሪ ጋር መነጋገር፣ ራእይን ከእግዚአብሔር ዘንድ ማምጣት። ሃሌሉያ! የሚረባን እሱ ነውና እግዚአብሔር ያለው ይሻላልና እንደ እግዚአብሔር ፈቃድ የሆነ ጾም በጣም አስፈላጊ ነው። እንግዲህ ጌታችን ኢየሱስ ክርስቶስ 40 ቀንና 40 ሌሊት እንደጾመ፣ ሙሴ 40 ቀንና 40 ሌሊት እንደጾመ፣ ቅዱስ ጳውሎስ እንደጾመ 3 ቀን እንደጾመ አለ። ብዙ ጊዜ ግን እንደጾመ በጾምና በጸሎት ነገሮችን ሲያከናውን እንደነበረ ከመንፈስ ቅዱስ ጋር በመግባባት ጳውሎስ ይጽፋል። ራሱ የቸርች አባቶች ሐዋርያት ጾመዋል። እንግዲህ ዛሬ የሚገኙ ክርስቲያኖችም እንዲጾሙ ይጠበቅባቸዋል ማለት ነው። ጌታችን ኢየሱስ ክርስቶስ በስራም በትምህርቱም እንደ ሞዴል ሆኖ ያሳየው ነገር ይሄን ነው። ጌታችን የተመሰገነና የተባረከ ይሁን። ኢየሱስ ክርስቶስ በስራም በተግባርም አሳየ። ለአባቱ መታዘዙን በዚህ መንገድም አሳየ፣ ገለጸ። ኢየሱስ ክርስቶስ ሰውም ነው እግዚአብሔርም ነው። ሰው ሆኖ ይህን ያህል ጊዜ
ያለ ምግብና ያለ ውሃ መቆየት ማለት በጣም ቀላል አይደለም። በዚህ አይነት ጊዜ ነው እንግዲህ ሰውነታችን ሲደክም ነገሮች ሲጨላልሙ በዛ ጊዜ ነው ሰይጣን ቀርቦ ለብቻ ስንሆን በጣም መጽሐፍ ቅዱሳችንን እንኳን ማንበብ ሲያቅትን መጸለይ ሲያቅትን ዙሪያችን ጨለማ ሲከበን በዛን ጊዜ ነው ሰይጣን ቀርቦ ስለ እግዚአብሔር በተለይም ደግሞ ስለ ኢየሱስ ክርስቶስ ማንነት ውሸቱን የሚዋሸው ሹክ የምለው በጆሮ በዚያን ጊዜ ነው ሲደክምን ነው። በዛ ጊዜ እንግዲህ መጠንቀቅ ያስፈልጋል። መጠንቀቅ ያስፈልጋል። እግዚአብሔርን ቃል ማሰብ ያስፈልጋል። ማሰላሰል ያስፈልጋል። ጌታችን ኢየሱስ ክርስቶስ በተራበ ጊዜ ነው መጥቶ የእግዚአብሔር ልጅ ከሆንክ አለ። የእግዚአብሔር ልጅ ከሆንክ እነዚህ ድንጋዮች እንጀራ እንዲሆኑ ይዘዝ አለ፣ አድርግ አለ። የጌታችን ኢየሱስ ክርስቶስ የእግዚአብሔር ልጅ መሆን ጥያቄማ አንኩዌሽነብል ነው። እግዚአብሔር አባት ይህንን አረጋግጧል። ጌታችን ኢየሱስ ክርስቶስ በተጠመቀ ጊዜ እስቲ ከዚህ ፈተና ፊት ለፊት ከዚህ በፊት የሆነው ክስተት ከዚህ ሁኔታ ከዚህ ክስተት በፊት የነበረው ክስተት የጌታችን ኢየሱስ ክርስቶስ ጥምቀት ነውና በጌታችን በኢየሱስ ክርስቶስ ጥምቀት ሂደት ውስጥ የተወሰነው በጣም ኢምፖርታንት የሆነ ነገር አለ። እሱም ደግሞ አባት ከሰማይ እግዚአብሔር አባት ከሰማይ የሚወደው ልጅ ይሄ ነው እና እሱን ስሙት አለ። መንፈስ ቅዱስ ደግሞ በእርግብ አምሳል መጥቶ በወልድ ላይ ወልድ ውሃ ውስጥ በዮርዳኖስ ወንዝ ውስጥ ቆሞ ነበርና መንፈስ ቅዱስ በእርግብ አምሳል መጥቶ እሱ ላይ አረፈ። ወልድ ደግሞ ቆሞ እየተጠመቀ ነው በዮርዳኖስ ወንዝ ውስጥ። አብ፣ ወልድ፣ መንፈስ ቅዱስ። ስለ ስላሴ ጥያቄ ያላችሁ ሰዎች ስላሴ እንግዲህ እዛ ጋር ተጽፏል። ማቴዎስ ምዕራፍ 3 ቁጥር 21 አካባቢ ተጽፏል ስለ ስላሴ። በዛ ስፍራ ጌታችን ኢየሱስ ክርስቶስ እግዚአብሔር አብ ለጌታ ኢየሱስ ክርስቶስ የሚወደው ልጅ ይህ ነው ብሎ እግዚአብሔር አብ መሰከረ። ስለዚህ የጌታችን ኢየሱስ ክርስቶስ የእግዚአብሔር ልጅነት ታውቃላችሁ፣ ነው ያውቃለሁ፣ እናንተ ታውቃላችሁ። የእግዚአብሔር ልጅ ነው እሱ። ጌታችን ኢየሱስ ክርስቶስ ራሱም ደግሞ ያውቃል። ሰይጣን ራሱ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ያውቃል። So the sonship of Jesus Christ is not in a question at all. ኢየሱስ ክርስቶስ የእግዚአብሔር ልጅነት በጥያቄ ውስጥ የለም፣ ጥያቄም የለውም። ግን አሳቹ ሌባው ግን ውሸታሙ ሰይጣን ሁል ጊዜ ሰዎች የእግዚአብሔርን ቃል እንዲጠራጠሩ ያደርጋል። ተልኮ ይሄ ነው፣ ውሸት ነው። ሰዎችን ከእግዚአብሔር ለመለየት ስለ ጌታ ኢየሱስ ክርስቶስ ማንነት እንዳይረዱ የስህተት ትምህርት ያስተምራል። አንቺ ራስሽ እግዚአብሔር ለአንቺ ግድ እንደሌለው እንደተረሳሽ ይዋሻል ሰይጣን ሁልጊዜ። ጠዋትና ማታ ተረስተሻል፣ አንቺማ ዋጋ የለሽም፣ በስህተት ነው የተወለድሽው ይላል አንዳንድ ጊዜ። አይደለም ግን በዓላማ በእግዚአብሔር እቅድ ነው ወደዚህ ምድር የመጣኸው ወንድሜ ሆይ ትሰማኛለህ? የስህተት አይደለም። አንተ የእግዚአብሔር ቃል ጉድ ኒውስ እግዚአብሔር ያለውን ስለ አንተ ያለውን ነገር ይፈጽማል። ስለ አንተ ያለውን ነገር ያከናውናል። እግዚአብሔር የገባልህን የተስፋ ቃል ይፈጽማል። እግዚአብሔር he will accomplish it። በኢዮብ ምዕራፍ 42 ቁጥር 2 ላይ በጣም ድንቅ ቃል አለ። ሁሉን ታደርግ ዘንድ ቻይ እንደሆንክ ሐሳብ የሚከለከል ዘንድ ከቶ እንደማይቻል አወቅኩ ይላል ጳውሎስ። ሁሉን ታደርግ ዘንድ ቻይ እንደሆንክ ከዓለት ውስጥ ውሃን ያፈልቃል። እሱ ሁሉን ይችላል። እሱ
ከሞት ያስነሳል። እሱ የሌለውን ወደ ማኖር ያመጣል። ያልነበረውን እንዲኖር እንዲገኝ ያደርጋል። የተሰወረውን ይገልጣል። እሱ ኦምኒፖተንት ነው፣ ሁሉን ይችላል። እሱ ኦምኒሳይንት ነው፣ ሁሉን ያውቃል። እሱ ኦምኒፕሬዘንት ነው፣ በአንድ ጊዜ በሁሉም ስፍራ ይገኛል። ሊሚትድ አይደለም እግዚአብሔር። በምንም አይነት ነገር አይወሰንም እግዚአብሔር። in every direction, in every dimension, God is unlimited. በመጽሐፈ ኢዮብ ምዕራፍ 23 ቁጥር 13 እስከ 14 እንደዚህ ይላል። ቁጥር 13 እሱ ግን አንድ ነው። ሃሌሉያ። God is one. That means holy. There is no dichotomy in God's character. ጠዋትም ያው ነው፣ ቀትር ያው ነው፣ ማታም እግዚአብሔር ያው ነው። አይለወጥም። እኔ እግዚአብሔር አልለወጥም፣ አልለዋወጥም። በጣም ደስ ይለኛል። እርሱ ግን አንድ ነው። ዋን ጋድ ኢዝ ዋን። ካራክተሩ አንድ፣ ኦልዌይስ ትሩ ጋድ። እሱ ግን አንድ ነው። ምንም ከእርሱ ሊመልሰው አይችልም። ነፍሱም የምትወደውን ያደርጋል። ቁጥር 14 ለእኔ የተወሰነውን ይፈጽማል። ለእኔ እሱ የወሰነውን ለእኔ ይፈጽማል። ሁሉም ያደርግ ዘንድ ቻይ ነውና፣ እንዲህም ያሉ ብዙ ነገሮች በእርሱ ዘንድ አሉ። ስለ አንተ ወንድሜ ሆይ የምትሰማኝ፣ በእግዚአብሔር ዘንድ ብዙ መልካም ነገር አለ። ስለ አንተ መልካም የሚያስብ እግዚአብሔር በሰማይ አለ። እግዚአብሔር ካንተ ጋር አለ። እግዚአብሔር የሰማነውን ይባርክልን። በሚቀጥለው እስክንገናኝ ድረስ ይህችን በጣም አጭር መልእክት ከወደዳችሁት ሼር አድርጉ፣ ይስሙ። እስከዛ ድረስ በሰላም ቆዩልኝ።